በጠቅላይ ሚኒስትር አብይ አህመድ ጥያቄ መሰረት ኢትዮጵያንና ኤርትራን የሚያሸማግሉ ሀገራት እነማን ናቸው? ግብጽ ኢትዮጵያን በከፍተኛ ሁኔታ ማጥቃት ጀመረች። ሰላም ጤና ይስጥልን፣ ይህ ኖር ኢትዮጵያ ነው። ለሰዓቱ የመራረጥናቸው መረጃዎች እነዚህ ናቸው። ሁሉንም ከዝርዝሩ ያገኙታል። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። በቅድሚያም በጠቅላይ ሚኒስትር አብይ አህመድ ጥያቄ መሰረት ኢትዮጵያንና ኤርትራን የሚያሸማግሉ ሀገራት እነማን ናቸው? በቀይ ባህር ጉዳይ ኢትዮጵያንና ኤርትራን ለማደራደር ሩሲያና ቻይና የተሻለ እድል አላቸው ተብሏል። በሁለቱ የአፍሪካ ቀንድ ሀገራት ውስጥ ሞስኮና ቤጂንግ በዲፕሎማሲ በንግድና በወታደራዊ ትብብር መስክ ያላቸውን ተሳትፎና ተጽዕኖ ድርድሩን ውጤታማ ሊያደርገው እንደሚችል በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ሙከረም ሚፍታ ተናግረዋል። ይህንን ተከትሎ በሁለቱ ሀገራት የሚቀርበው የመፍትሄ ሀሳብ ተደማጭነቱ ከፍተኛ ይሆናል ብለው እንደሚያምኑ አንስተዋል። ኤርትራ በማዕቀቦቻቸው ምክንያት አሜሪካና በርካታ ምዕራባውያንን ሀገራት እንደ ስጋት ነው የምታያቸው። በአንጻሩ ቻይናና ሩሲያ በሁለቱም ሀገራት ውስጥ አሉ። እንደውም ቻይና ኤርትራን የቤልት ኤንድ ሮድ ኢኒሼቲቭ አካል አድርጋታለች። ከኢትዮጵያ ጋርም ሁኔታ የማይፈታው ስልታዊ ትብብርና ወዳጅነት በ2015 መስርታለች። በዲፕሎማሲና በወታደራዊ ትብብር ዘርፍ ሩሲያ ያላት አጋርነትም ተጠቃሽ ነው ብለዋል። ሩሲያና ቻይና ከሁለቱ ሀገራት ጋር ያላቸውን ተአማኒ የፖለቲካ ግንኙነት በመጠቀም ማደራደር ከቻሉ አሁን ያለው ውጥረት ማርገብ እንደሚችል ተጠቁሟል። በዚህ ጉዳይ ሩሲያና ቻይና ለምን የተሻለ እድል ኖራቸው ሊባል ይችላል? ሩሲያና ቻይና በኢትዮጵያና በኤርትራ መካከል ለሚደረግ ድርድር የተሻለ አማላጅ የመሆን እድላቸው ሊኖራቸው የሚችለው በብዙ ምክንያቶች ሲሆን ከነዚህም ዋና ዋናዎቹ የሚከተሉት ናቸው። ከሁለቱም ሀገራት ጋር ያላቸው ጠንካራ ግንኙነት በቅድሚያ የሚጠቀስ ሲሆን ኢትዮጵያ ላይ ቻይና በኢትዮጵያ ውስጥ ትልቅ የኢኮኖሚና የንግድ አጋር ነች። እንደዚሁም የበርካታ መሰረተ ልማት ፕሮጀክቶች ዋነኛ ባለሀብት ናት። ሩሲያም ከኢትዮጵያ ጋር የቆየ ዲፕሎማሲና ወታደራዊ ግንኙነት ያላት ሲሆን በኤርትራ በኩል ከምዕራባውያን ሀገራት ጋር ያላት ግንኙነት ውስን ቢሆንም ከሩሲያና ከቻይና ጋር ያላት ግንኙነትን እያጠነከረች ትገኛለች። በተለይም ሩሲያ ለኤርትራ ሉዓላዊነትና ለቀይ ባህር ደህንነት ጉዳይ ያላትን ድጋፍ መግለጿ ይታወቃል። ይህ በሁለቱ ሀገራት መካከል ሚዛናዊ የሆነ ተደማጭነት እንዲኖራቸው ይረዳል። ከዚህ በተጨማሪ እንደ አሜሪካ ወይንም የአውሮፓ ህብረት ካሉ የምዕራባውያን ኃይሎች በተለየ ሩሲያና ቻይና በቀጠናው ታሪካዊ የሆነ የቅኝ ግዛት ወይንም ሰፋ ያለ የፖለቲካ ጣልቃ ገብነት የላቸውም። ይህ ደግሞ ሁለቱ ወገኖች አማላጅነታቸውን በተሻለ እምነት እንዲመለከቱት ሊያደርግ ይችላል። የጂኦፖለቲካዊ ፍላጎት ቻይና በቀይ ባህር አካባቢ ኢኮኖሚያዊና ስትራቴጂካዊ ፍላጎት አላት። ለምሳሌ በጅቡቲ ወታደራዊ ሰፈር አላት። በቀጠናው መረጋጋት የንግድ መስመሮቿን ደህንነት ለማረጋገጥ ወሳኝ ነው። በሩሲያ በኩል ደግሞ በዓለም አቀፍ ደረጃ ተጽዕኖዋን ለማስፋት ትፈልጋለች። በቀጠናው የሚደረግ ድርድር ላይ መሳተፏ ዓለም አቀፍ ተደማጭነቷን ከፍ ያደርግላታል። እንደዚሁም የሁለቱን ሀገራት ድጋፍ ለማግኘት ያግዛታል። የምዕራባውያን ኃይሎች እንደ ዩኤስ እና አውሮፓ ህብረት ብዙ ጊዜ ሰብአዊ መብቶችንና የውስጥ ፖለቲካ ጉዳዮችን ከግንኙነታቸው ጋር ሊያያይዙ ይችላሉ። ቻይናና ሩሲያ ግን በዋነኝነት የሚያተኩሩት በኢኮኖሚያዊ ትብብር፣ በንግድና በሉዓላዊነት መከባበር ላይ በመሆኑ ይህ አካሄድ በሁለቱም ወገኖች በተለይም በኤርትራ መንግስት ዘንድ ተመራጭ ሊሆን ይችላል። ሆኖም ግን ሊያጋጥሙ የሚችሉ ገደቦችና ተግዳሮቶች አሉ። አማላጅነቱ ስኬታማ እንዲሆን ሩሲያና ቻይና የሚገጥሟቸው ፈተናዎች አሉ። የመጀመሪያው በኤርትራ በኩል ነው። ኤርትራ ምናልባት የአማላጅነት ጥያቄውን ላለመቀበል ልትደረደር ትችላለች። ኤርትራ የኢትዮጵያን የባህር በር የማግኘት ፍላጎት የሉዓላዊነት ጥሰት አድርጋ ስለምትመለከተው ማንኛውንም አይነት አማላጅነት ለመቀበል ፈቃደኛ ላለመሆን ትችላለች። ከቀይ ባህር ጋር ቀጥተኛ ወሰን የሌላቸው ሀገራት በጉዳዩ ጣልቃ እንዲገቡ እንደማትፈልግ ገልጻለች። የኢትዮጵያ የማይቀለበስ ጥያቄ የኢትዮጵያ ጠቅላይ ሚኒስትር የባህር በር የማግኘት ፍላጎታቸው የማይቀለበስ መሆኑን አጥብቀው መግለጻቸው ለድርድር የሚሰጠውን ምቹነት ሊያጠበው ይችላል። በእነዚህ በሁለቱ ጉዳዮች የአማላጆች የጋራ አቋም አለ። ኢትዮጵያ ብዙ ዓለም አቀፍ ኃይሎች እንደ አሜሪካ፣ አፍሪካ ህብረት፣ አውሮፓ ህብረት ጠይቃለች። እነዚህ ሁሉ ኃይሎች በአማላጅነት ሂደት ውስጥ የሆነ አቋምና ዓላማ መያዛቸው ወሳኝ ይሆናል። በአጠቃላይ ሩሲያና ቻይና ከሁለቱም ሀገሮች ጋር ባላቸው ኢኮኖሚያዊና ስትራቴጂካዊ ግንኙነት እንደዚሁም በገለልተኝነት ከምዕራባውያን ጋር ሲነጻጸር በምክንያት በዚህ ውዝግብ ውስጥ ጠንካራ የአማላጅነት እድል አላቸው። ሆኖም የኤርትራን አቋም ማለዘብና የኢትዮጵያን አቋም ያገናዘበ የጋራ መፍትሄ ማምጣት ትልቁ ፈተና ይሆናል።
በቀጣይ መረጃ ግብጽ ከፍተኛ የሆነ ጥቃት በተደጋጋሚ በኢትዮጵያ ላይ መሰንዘር ቀጥላለች። ይህ ጥቃት 98%ቱ እየተመከተ ባይሆን ኖሮ አሁን ላይ በቢሊዮኖች ኪሳራ ኢትዮጵያ ላይ ይደርስ ነበር። በህዝቡ ላይ ከሚያመጣው ከፍተኛ ተጽዕኖ አንጻርም ምናልባት መብራት፣ የመጠጥ ውሃ፣ ቴሌኮም ከስራ ውጪ ይሆኑ ነበር። የእያንዳንዱ ሰው ግለ ሚስጥርም ተጠልፎ ማህበራዊ ቀውስ ያስከትል ነበር። ሳይበር አታክ። እነዚህ ጥቃቶች ከግብጽ የሚመነጩ ጥቃቶች ሲሆኑ የኢንፎርሜሽን ኔትወርክ ደህንነት አስተዳደር ኢንሳ ቀደም ባሉት ዓመታት ውስጥ ከግብጽ በመነሳት በኢትዮጵያ ላይ የተሰነዘሩ ጥቃቶችን በተመለከተ ግልጽ መግለጫ ሰጥቷል። የመጀመሪያ ዋነኛ ዓላማቸው በዋነኞቹ ጥቃቶች የሚመነጩት በታላቁ የህዳሴ ግድብ ግሪድ ዙሪያ ሲሆን በኢትዮጵያ ላይ ኢኮኖሚያዊ፣ ስነ ልቦናና ፖለቲካ ጫና ለመፍጠር ነው። የጥቃት ቡድኖቹ ኢንሳ በግልጽ እንደጠቀሰው ከግብጽ በመነሳት ጥቃቱን የፈጸሙት ቡድኖች እንደ ሳይበር ሆረስ ግሩፕ፣ አኒባስ ሃከር እና ሴኩሪቲ ባይፓስ የመሳሰሉት ናቸው። የጥቃት ኢላማዎቹም እነዚህ ቡድኖች የመንግስት አገልግሎት ሰጪ ተቋማትን፣ የጸጥታ ኤጀንሲዎችን፣ የፋይናንስ ተቋማትንና የግል ድርጅቶችን ድረገጾች ላይ ያነጣጠሩ ነበር ብሏል። በሰኔ 2020 ላይ የሳይበር ሆረስ ግሩፕ የተባለው ቡድን የፈርዖን እርግማን የሚል መልእክት በማስቀመጥ በኢትዮጵያ መንግስታዊ ድረገጾች ላይ ጥቃት መሰንዘሩን ኢንሳ አረጋግጦ ነበር። በኢንሳ መረጃ መሰረትም በ2025 ውስጥ በሀገሪቱ ላይ የተሰነዘሩ አጠቃላይ 8854 የሳይበር ጥቃቶች ዋና መንስኤዎች የሀገር ውስጥና የውጭ ኃይሎች መሆናቸውን ጠቁሟል። የውጭ ኃይሎች ደግሞ በዋናነት በግድቡ ጉዳይ ኢትዮጵያ ላይ ጫና የሚፈጥሩ ቡድኖች ናቸው ብሏል። በዓለም አቀፍ ሪፖርቶች መሰረት ደግሞ ኢትዮጵያ የሳይበር ስጋቶች ከፍተኛ የሆነባት ሀገር መሆኗን የሚያሳዩ ዓለም አቀፍ ሪፖርቶች ወጥተዋል። በኢንተርፖል ሪፖርት መሰረት የአፍሪካ የሳይበር ስጋት ግምገማ ኢትዮጵያን በ2024 በዓለም አቀፍ ደረጃ ለማልዌር ጥቃቶች በጣም ኢላማ የሆነች ሀገር በማለት ደረጃ ሰጥቷታል። በዓለምም አንደኛ ደረጃን ሰጥቷታል። ዋና ኢላማዎችም የመንግስት ተቋማት፣ የፋይናንስ አገልግሎቶችና ወሳኝ የልማት ፕሮጀክቶች ተደጋጋሚና ውስብስብ የሆኑ የሳይበር ጥቃቶችና ስጋቶች ይገጥሟቸዋል ብሏል። ሳይበር የሚለው ቃል ሳይበር ስፔስ ከሚለው የእንግሊዝኛ ቃል የተወሰደ ሲሆን በኮምፒውተር ኔትወርኮች አማካኝነት የተፈጠረው ምናባዊ ወይንም ቨርቹዋል የመረጃ ዓለም የሚያመለክት ነው። ዋና ትርጉሙም ኮምፒውተሮች፣ ኔትወርኮች፣ የቴሌኮሙኒኬሽን ስርዓቶችና እንደዚሁም ሁሉም የመረጃ ቴክኖሎጂ መሰረተ ልማቶች ተቀናጅተው የሚፈጥሩት ዓለም አቀፋዊ ዲጂታል አካባቢ ማለት ነው። ባጭሩ በበይነ መሬት ወይንም ኢንተርኔት ሁሉም የመስመር ላይ ኦንላይን እንቅስቃሴዎች የሚካሄዱበት ገደብ የለሽ ምህዳር ነው። እንግዲህ በዚህ ሳይበር በምንለው ሁኔታዎች ላይ የተመሰረተ ጥቃት ነው በኢትዮጵያ ላይ የሚደርስባት። ኢትዮጵያ በተለያዩ ምክንያት ከጊዜ ወደ ጊዜ እየጨመረ የመጣ የሳይበር ጥቃቶች ኢላማ ሆናለች። በ2022-23 ዓ.ም እንደ አውሮፓውያን አቆጣጠር ከ6700 በላይ የሳይበር ጥቃት ሙከራዎች ተከስተዋል። ከነዚህ ውስጥ 98% የሚሆኑት በኢንሳ ታግደዋል። በ2024 በ6 ወራት ደግሞ 4550 በላይ ጥቃቶች ታግደዋል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር 15% ጭማሪ አሳይቷል። የመጀመሪያዎቹ 6 ወራት ላይ ያልተሳኩ ጥቃቶች ያደርሱት የነበረው አደጋ በ10.5 ቢሊዮን ዶላር በላይ ሊሆን ይችላል ተብሏል። በኢትዮጵያ ላይ የሚሰነዘሩ የሳይበር ጥቃቶች ውስጥ ከውጭ በተለያዩ ዓላማዎች በሚንቀሳቀሱ ቡድኖች ይፈጸማሉ። በቀዳሚነት ግን የምትገኘው ግብጽ ናት። በአጠቃላይ ኢትዮጵያ በአፍሪካ ቀጠና ውስጥ ከፍተኛ የሳይበር ስጋት ከሚገጥማት ሀገራት አንዷ ነች። ይህም ደግሞ በዲጂታል ዘርፍ ፈጣን እድገት እያደገች በመሆኗ በስትራቴጂካዊ ጉዳዮች እንደ ግድቡ ባሉ ምክንያቶች የፖለቲካዊ ጥቃት ኢላማ በመሆኗ ነው። ኢትዮጵያ በመንግስታዊና በግል ተቋማት ላይ የሚደርሱ ዋና ዋና የሳይበር ጥቃቶች አይነቶች እንደሚከተሉት ናቸው። በመጀመሪያ ደረጃ የሚጠቀሰው ራንሰምዌር ነው። ሁለተኛው ዲስትሪቢዩትድ ዲናያል ኦፍ ሰርቪስ ወይንም ዲዶስ። በሶስተኛ ደረጃ ላይ የሚገኘው ማልዌር ጥቃቶች ናቸው። ከዛ ቀጥሎ ፊዚንግ ኦንላይን ስካም ሲሆን ኢንፍራስትራክቸር ፔኔትሬሽን፣ በአጠቃላይ የኃይል ማመንጫዎች፣ የውሃ አቅርቦት ወይንም የቴሌኮም መሰረተ ልማቶችን በቀጥታ በመጥለፍ የሀገሪቱን ቁልፍ አገልግሎቶች ለማስተጓጎል የሚደረጉ ጥቃቶች ናቸው። እንግዲህ በዚህ መልክ ነው የግብጽ ጥቃት በኢትዮጵያ ላይ በከፍተኛ ደረጃ የጨመረው። ግብጽ ወታደራዊ ጥቃት ባትፈጽምም ይህንን የመሰለ ጥቃቶች በኢትዮጵያ ላይ ከፍተኛ ኪሳራ ለማምጣትና ፖለቲካዊ የሆነ መፈንቅለ መንግስት ለማድረግ ዝግጅት በማድረግ የምትገኘው። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ ያስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።